ያው ስሜታችንን ለማስተካከል ዲን ስም እየተጨነቀ ነው ያለውና እንደው አዲስ ነገር አለ አላቅም። በመጀመሪያ ግን እንደው ካንተ የሰማሁትን ነገር የምሬን ነው የምልህ። ምናልባትም እንዳፈህ ሆኖ እውነት ያድርገውና እኔ ለማለት የምፈልገው አንዳንዴ እፈልጋለሁ እንደዚህ አይነት ተስፋዎች የኔ ምክሮች ጋር የማየው ነገር ነው። በቃ ስለዛ ሁኔታ ላይ እኔ ምንም አይነት ጭንቀት ውስጥ እንዳልገባ ይህን ነገር ማንሳትም አይፈልጉም እና እናንተም ጨምሮ ከአንተም ጋር በምንገናኝበት በምናወራበት ጊዜ ይሄ ነገር ከተፈጠረ በኋላ ማለት ነውና እኔ እንድጨነቅ ስለዚህ ነገር እንዳስብ አትፈልጉም እና አንዳንዴ የማይሆን ተስፋም እንዳይሆን እፈራለሁኝ እንደዚህ አይነት ነገሮች የውሸትም እንዳይሆኑና እኔን ላለማስጨነቅ ይሄ ነገር እውነትነቱን ላለመቀበል እንድናደርግ የምታደርጉት ይመስለኛል። ደስ ይለኛል ማለት አሁን የምትለይ ነገሮች እውነት ቢሆኑ አሁንም ቢሆን በጣም ደስ ይለኛል። የምፈልገው እሱን ስለሆነ በዚህ ሰዓት እኔ ከዚህ ነገር በላይ ምንም የምፈልገው ነገር የለም። ምክንያቱም ቤተሰብ ካልክ እንደ ቤተሰብ እኔም ቤተሰብ አለኝ። ምፈልጋቸው መወዳቸው እንድኖርላቸው የሚፈልጉ ከዛም በላይ እነሱ ቤተሰቦች አሉ። ብሩኬ እባክህን በቃ ማለት እኔ ምን አይነት ስሜት ውስጥ እየተፈጠረ እንዳለ ልገልጽላችሁ አልችልም። በቃ ግን አሁን አንተ ትክክል የደረሰበት ሰውና ነገሮችን ለማስረዳት የሚሞክር ሰው አንድ አይነት ስሜት ሊኖረው እንደማይችል ግልጽ ነው። ግን እኔ ብሩኬ በፍጹም ጠንቋይ ስለተባለው ግለሰብ ብዙ ነገሮችን እንግዲህ ካንተም ብዙ የተወሰዱ መረጃዎች አሉ። በዛ መሰረት ሄደናል አይተናል። እንግዲህ ወደ ቤተሰቦች እናንተም እንድታውቁት የምፈልገው ነገር ቢኖር የተባለው ጠንቋይ ቤት ሄደን ነበር፣ አጣርቻለሁ። ጉዳይ ያለው ነገር ምንድነው? የጠንቋዩና የፕሮፌሰሩን ጉዳይ ተገቢ በሆነ መንገድ ያንተን ህይወት አደጋ ላይ የሚጥሉ ነገሮች አሉ። እናም ለዛ ነው ትልቅ ስጋት ላይ ያለነው፣ ትልቅ ፍራቻ ላይ ያለነው። ከዛሬ ነገ ብሩኬን እናጣው ይሆን የሚል ስጋት አለብን። ያም ፍራቻ ውስጣችን አለ። ቢሆንም ግን እናንተ ምን ይዛችሁ ነው የመጣችሁት ካላችሁን ብዙ መናገር የምንችላቸው ነገሮች አሉ። በፕሮፌሰሩም ዙሪያ እንግዲህ ፕሮፌሰሩ ማን ነው የሚለውን ነገር እኔ ሳጣራ ነበር ብሩኬ። እናም እንግዲህ ሰውየው የመኒ ጌታ ልጅ ነው የሚባልም ነገር አለና እስቲ ብሩኬ ምን ይለኛል ስለ ሰውየው ስለ ፕሮፌሰሩ የሚያውቃቸው ነገሮች